ሃሌሉያ ክብር ለኢየሱስ ሲሆን ኢየሱስ ጌታ ነው። ይህንን መልእክት ሲሪየስ መልእክት በደንብ ተከታተሉኝ፣ ጸልዩ። የሃይማኖት መሪዎች፣ የፖለቲካ መሪዎችና አባቶች፣ የሃይማኖት መሪዎችና አባቶች ይህን መልእክት ተግባራዊ እንዲሆን መጸለይና ከዛም ወደ ተግባር እንዲሆን እንድንጸልይና ከጸለይን በኋላ ደግሞ ተግባር ያስፈልገዋል። ጸሎት ዘመናትን በመጸለይ ብቻ አይደለም፣ የጸለነው ጸሎትን ወደ ተግባር መቀየር እንዲሆን ይህን መልእክት ይዤ መጥቻለሁ። በአማራ ክልል በበረሃ ውስጥ ላይ ለምኖሩ የጦር መሳሪያዎችን ተሸክማችሁ በበረሃ ላይ ለምትቸገሩና ለምትሰቃዩ የክልላችን ወጣቶች፣ የክልላችን ሃይማኖት አባቶች ከዛም ይህንን መልእክት በመጠቀም ወደ ዋናው ዓላማ ላይ እንድንመጣ እግዚአብሔር መልእክት ሰጥቷል። እግዚአብሔር መልእክት ሲሰጥ ጦር አይልም፣ ሃይማኖት አይልም፣ አይዛብ አይልም፣ ክርስቲያን አይልም እና እግዚአብሔር መልእክትን ነው የሚሰጠን። ክብር ለኢየሱስ ይሁን። ስለዚህ ይቺ መልእክት እግዚአብሔር አምላክ በሶስት ደረጃ ያለውን ይህንን ህዝብ ተመልከታለኝ። ሶስቱንም ደረጃዎችን አስረዳችኋለሁ። ይህን መልእክት ሊያስተላልፍ ግዴታ የሆነብኝ አንድ ትልቁ ምክንያት ነው። ዛሬ ስትተራመስ የነበረውን የእስራኤልና የፍልስጤም ጦር አስቀድሞ ተናግሮ ነበር። ሊናገር ውስጤ ላይ ትንሽ ፈቃደኛ ባለመሆኔ ሲከሰት በጣም አዝኛለሁና አሁን ደግሞ እግዚአብሔር መንፈስ ይህንን ህዝብ ተመልከት አለኝ። እግዚአብሔር እያንዳንዳችን ክልል ከእግዚአብሔር አይን የሚሰወር ነገር የለም። በአንድ በረሃ ውስጥ ላይ በሶስት አይነት ውስጥ ያለውን ህዝብ ጦሩን ይዞ እንዳለ መንፈስ ቅዱስ በዚህ ክልል ውስጥ ላይ ያላችሁትን ህዝብ እግዚአብሔር አሳይቶኛል። ግዙፍ ህዝብ በአንድ በረሃ ውስጥ ላይ የጦር መሳሪያን ይዞ ይህንን ህዝብ ተመልከታለኝ። እኔም አየሁት። በሶስት ስቴፕ ላይ አስቀምጠዋል ሲያሳየኝ መንፈስ ቅዱስ። ወጣቶች በብዛት ያሉ ወጣቶች ፊት ለፊት መሳሪያን የጦር መሳሪያ ተሸክመው ፊት ለፊት ላይ፣ ከወጣቶቹ ቀጥሎ ታቦት የተሸከሙ ሰዎችን አየው። ከዛም በኋላ ጦር የሚመሩ መሪዎች ከኋላ አየው። ሶስቱንም እግዚአብሔር መንፈስ አይቷል፣ እግዚአብሔር አይቷል። ስለዚህ እነዚህን ተመልከታለኝ። ከዛም በኋላ ይህን መልእክት ሲያስተላልፍ ቴክኒክ ተጠቀምኩ ብለህ ትበላለህ። ቴክኒክ ትጠቀም። የእግዚአብሔርን ልብ የእግዚአብሔርን የአፉን ቃል መተግበር ነው ግዴታ የሚሆነው። መብትም ብቻ አይደለም፣ ግዴታ እኮ ነው። የእግዚአብሔርን የአፉን ቃል አክብረን መገኛት ግዴታ ነው። መብትና ግዴታ በፖለቲካ ዓለም ላይ ነው የሚኖረው። ቃሉ ከልቤ እየወጣ ነው። ተጠንቀቅ፣ ተጠንቀቅ፣ ቢ ሲሪየስ፣ ተጠንቀቅ፣ ተጠንቀቅ፣ ተጠንቀቁ። ይህን ሶስት አይነት ህዝብን ካሳየ በኋላ ወጣቶች መሳሪያን ተሸክሞ ፊት ለፊት፣ ከወጣቶቹ ቀጥሎ ታቦት የተሸከሙ ሰዎች፣ ታቦት ከተሸከሙ ሰዎች ጀርባ ጦር የሚመሩ ሰዎች። እናንተ ጦር የምትመሩ ወንድሞቻችን እናንተ ከኋላ ናችሁ። ወጣቶቹም እናንተን ጋርደዋል። ታቦትና ታቦት የተሸከሙ ሰዎችም እናንተን ጋርደዋል። ለእናንተ ከለላ ሆነባችኋል። ግን ይሄ ከለላነት እናንተን ከክፉ ሊያስመልጣችሁ አይችልም። የእግዚአብሔር አይን ያየበትን ነው። ስለዚህ የመንግስት ጦር ከየት መጣ ሳይባል እንዳለ ሲያጠፋ አየው። ራፒድ እንደ ፍጥነት የፈጠነች የእርቅ ደብዳቤን በበረሃ ውስጥ ላይ መንፈስ ቅዱስ
በትን ብሎኝ ይኸው እየበተንኩ ነው። ይኸው እየበተንኩ ነው የእርቅ ደብዳቤን ከመንግስት ጋር ልትታረቁ መንግስትም ከነሱ ጋር የእርቅ ሜዳ በመፍጠር እናንተም ደግሞ በሚፈጠረው እርቅ መድረክ ላይ ሁለቱ ሰዎች የእርቅ ቦታ ሰጥታችሁ የእርቅ ቦታ መስጠት ማለት ስፍራ መጠቆም አይደለም። ችግሮቻችሁን አስረታችሁ ለመፍታት የደም ሙሽራ የምትሆነውን አገር ለማዳን ከበረሃ ውስጥ ላይ እንድትወጡ የእግዚአብሔር መንፈስ አዞላችኋል። ታቦት ተሸክማችሁ በረሃ ውስጥ አላችሁ። የእግዚአብሔር ዓይን አይተዋል። በታቦት ፊት ላይ ያሉ ወጣቶችን መበላት የለበትም። ታቦት የተሸከመው መበላት የለበትም። ከታቦት ጀርባም አላችሁ ጦር መሪዎችን መበላት የለባችሁ። የእርቅ ደብዳቤን በትን ብሎኛልና ይኸው እየበተንኩ ነው። እንድትታረቁ በአማራ ክልል ለምትገኙ የጦር መሪዎች፣ አክቲቪስቶች ይህን መልእክት እግዚአብሔር እንዳመጣው እኔም እንደወረደው አስተላልፌያለሁ። ያስቀረሁት አንዳች ነገር የለም። ስለዚህ በኢየሱስ ክርስቶስ ስም የእርቅ ልብ እንድኖራችሁ፣ የእርቅ መንፈስ እንድኖራችሁ ጸለይኩ። በኢየሱስ ክርስቶስ ስም መንፈስ ቅዱስ ሆይ እነዚህ ወጣቶችን ሊበላ በየበራ እንዲገቡ ያደረገው ጨካኝና አርማንያዊ መንፈስ በሁለቱ መካከል ላይ በመንግስትና በእነዚህ መካከል ላይ የህዝብን ደም ጠጪ መንፈስ ሴንታላ ሬጀነ ሜንቶል ግራቫኒያ ማንታል ግሬጀነ ሞሲያ ሬማንታል ግሬጀነ ሞሳ ፋልዴን ሚግራማ ማውሰል ሬጅና ማይ በኢየሱስ ክርስቶስ ስም የእርቅ ደብዳቤ በረሃ ውስጥ ላይ በትኛለሁ። እርቅ እንዲኖር የሃይማኖት አባቶች ጣልቃ መግባት መኖር አለበት። የፖለቲካ መሪዎች ለዚህ ሀሳብ መንጭታችሁ ጣልቃ መግባት ይኖርባቸዋል። በኢየሱስ ክርስቶስ ስም ይህ ደብዳቤ ከደረሰበት ጊዜ ጀምሮ መንፈሳዊ ደብዳቤ ነው እያልኳለሁ። ደብዳቤን በረሃ ውስጥ ላይ መንፈስ ቅዱስ እየበተና ነው። ስለዚህ ይህን ደብዳቤ ተከትላችሁ ወደ እርቅ ሜዳ እንድትወጡ በጌታ በኢየሱስ ክርስቶስ ስም ጸለይኩ። ኢትዮጵያ የደም ሙሽራ የምትሆንበት አገር እንዳትሆን የበረከት ሙሽራ የምትሆንበት እድል እንዲሆን የደም አክልዳማ እንድትሆን ሳይሆን የበረከት ማና እንድትሆን መንፈስ ቅዱስ ይፈልጋታል። የእግዚአብሔር ኪዳን ያለው አገር ነው። ኪዳን ያለው አገር ይበላል። አገሩ አይጠፋም። በአገር ላይ ምክንያት የሚፈጥሩ ይበላሉ። መጎዳት የለበትም። ሶ ጸለይኩ በኢየሱስ ስም። ይህ ደብዳቤ ከወጣበት ጊዜ ጀምሮ ይህን ደብዳቤ መሰረት ይዛችሁ ወደ እርቅ ሜዳ የሚወጡበትን ልብ በኢየሱስ ክርስቶስ ስም እንዲፈጠር አዘዝኩት። ኢን ጂሰስ ክራይስት ኔም